ላኪና ጣዋት አባት ሰላም ነው። እንዴት ነህ አባ? አለ የቲክቶክ ቪዲዮ እዛ ጋር እየሰራው ነበር። ኧረ በጌታ ቢያንስ አትነግረኝም? አታስፈቅዱም? ይኸው እያስፈቀድኩ እኮ ነው። እሺ ምን ነበር? የሆነ ጥያቄ ጠየቀና ሽልማት ልስጥህ። እሺ ችግር የለም። ኦኬ ፍቅረኛ አለችህ? አዎ ያው አሁን ላይ እናወራም እንጂ ተዘጋግተናል አለች። ኦኬ ምን መሰለህ ጨዋታው፣ አፈቅርሻለሁ ብትላት አፈቅራለሁ የምትል አይነት ከሆነ የብር ተሸላሚ ትሆናለህ ማለት ነው። እሷ ለኔ ነው የምትኖረው ታውቃለህ። በጣም ነው የምትወደኝ፣ በጣም ነው የምወዳት። በቃ ጭቅጭቄ በዛ። ለእሷ የተሻለ ነገር ለማምጣት እሷን ለመቀየር ጭቅጭቄ በዛና አሁን ምን እንደተፈጠረ እንኳን በሳላቅ 2 ወራችን ነው። ስለዚህ እስኪ አጋጣሚዎች እኮ አይታወቁምና ደውላትና ምትልን እንስማ። ስልኳ አይሰራም። 2 ወር ሞክሬዋለሁ። ሳምንት ምናምን ሆኖኛል። ከሳምንት በፊት ሞክሬ አይሰራልኝም። እስኪ እንሞክርና ከሆነ ሆነ ካልሆነ ይቀራል። እየጠራኩ ነው። ሄላ እናት ነው ጠራት። ነገራችን ላይ እናት ወይ አባቴ ደህና ነሽ? አሎ ድምፅሽ እየታፈነ ነው። እስኪ ከፍ አድርገሽ አውሪኝ። አሁንስ ይሰማል? ምን ውስጥ ሆነሽ ነው? ደህና ነሽ ግን? ደህና ነኝ። አንተ እንዴት ነህ? አሎ እንዴት መጨከን ግን ቻልሽበት እናቴ? እንዴት ምን አረኩሽ? እኔ አልናፍቅሽም? አባቴ አንተ ሳትናፍቀኝ ቀርተህ አይደለም። አንተ የሚጨክል ልብ እንደሌለኝ ታውቃለህ። ሙሉ ግን ኢቭን ምጨቃጨቅሽ፣ መናገርሽ፣ ምቆጣሽ እኮ ነገን የተሻለ ለማድረግ ነው። ካንቺ ጋር ልጆቹ ልጄ ቢያንስ መስመር ይዤ መኖር ስለምፈልግ ነው። ያንን ነገር ቆጥረሽ ነው አሁን የምር ዘግተሽኝ ያለሽውማ። ምን አረኩኝ እኔ? አባቴ በእውነት አንተ እንደምታስበው አይደለም አባቴ። ከባድ ነገሮችን ሳሳልፍ ነበር የተረፍኩት አባቴ። እኔ ማላውቀው አንቺ የምታሳልፊው ምን አይነት ከባድ ቀን ነው? ያው አባቴ በቀደም እኔ እናንተ ካወራን በኋላ በጣም ልቶባት ነበረ። እናም ገዳም ይዣት ገብቼ ነበር። ስልክ መደወል የማይቻልበት ቦታ ነው እንዴ? አንቺ ለምን እንደዛ ልጅ ታታልኛለሽ? እኔ እኮ እወድሻለሁ አባቴ። ይኸውልህ የኔ ጌታ እኔም እወድሃለሁ። ለአንተ ያለኝን ፍቅር ታውቀዋለህ። ግን እናቴ በጣም አሟት ነበር። በዛ ላይ የሄድኩበት ገዳም በፍጹም በስልክ መጠቀም የማይቻለው። ቢያንስ ጭንቀትሽን መጋራት ማልችል ከሆነ እኔ ምንሽ ነኝ? ምን አደርግልሻለሁ? እያንዳንዱን የህይወቴን ክፍል ታውቂያለሽ። እያንዳንዱን ነገር ሚስጥር ታደርጊብኛለሽ። እኔ ጋር ስትመጪ ስትበሳጭ እንትን ስትይ እኮ ነገሮች እኮ ይገቡኛል። ግን ለአንቺ የተሻለ ነገር ለማድረግ እያሰብኩኝ ነው እኮማ። ቢያንስ ይሄን እንዴት እንኳን ግልጽ አታደርጊልኝም? የምር ገዳም ነበርሽ አባቴ? ማርያምን እያልኩ አንተ ለማስከፋት አይደለም። በጣም ትፋመልኝ። በቃ ድንገት ሆነብኝና እሷን ይዞ መግባቱ ነበር የቀናኝ። እሺ ደህና ነሽ አንቺ? እሷ ደህና ናት? አሁን ሰላም ናት? ተሻላት? አባቴ እናቴ እኮ አረፈች። እናቴን አጣኋት አባት። በጌታ ስም ምንድን ነው የምትወሪው? ምን አይነት ጨካኝ ነኝ? ምን አይነት አረመኔ ነኝ? በቃ አቶ